ዛሬ የምንገኘው መሀል ካዛንቺስ ቤተ መንግስት አጠገብ በሚገኘው የአያት ሪል ስቴት ሳይት ሲሆን እስቲ ይሄን ሳይት ዞር ዞር እያለን እንየው። እንግዲህ ይሄ ሳይት በመንግስትና በአያት ሪል ስቴት መሀል በትብብር የሚሰራ ሲሆን ይሄ ፒፒፒ የሚባለው ሞዴል ማለት ነው። በዛ ፓርትነርሺፕ የሚሰራ የሪል ስቴት ፕሮጀክት ነው ማለት ነው። እና ሎኬሽኑን ስናየው ይሄ ግቢ ገብርኤል የሚባለው ጥይት ቤት ጋር አለ እና በጀርባው ደግሞ ይሄ የመለስ ፋውንዴሽን በሱ በኩል ያካልለዋል ማለት ነው። በጣም ሰፊ ኤሪያ ነው የያዘው ይሄ የአያት ሪል ስቴት ፕሮጀክት ማለት ነው። እና እዚህ ፕሮጀክት ላይም ወደ ከ20 አይ ቲንክ 25 ምናምን ብሎኮች በላይ ነው እዚህ ሳይት ላይ ያሉት ማለት ነው። እና እንዳለ ፎቆቹም ከፍታ ላይ ያሉት ጂፕላስ 20 ሰምቲንግ እስከ 34 ፎቅ የሚደርሱ የህንፃ ወለል ያላቸው አፓርትመንት ቢልዲንጎች ናቸው ማለት ነው። እና በዚህ ሳይት ላይም ለሽያጭ የወጡ ብሎኮች አሉ ኦልሬዲ ሬዲ የሆኑ ማለት ነው። ሌሎቹ ደግሞ ስቴፕ ባይ ስቴፕ ሬዲ የሆኑ ይሄዳሉ ማለት ነው ለሽያጭ። እና አይ ቲንክ ይሄ ሳይት ከተጀመረ ጀምሮ ጥሩ ፕሮግረስ ላይ ነው ያለው። ያው ከ2 ሳምንት በፊት መጥቼም ነበረ እዚህ ሳይት ላይ ካየነው አንፃር የሆነ ፕሮግረስ እየሄደ ነው በጣም እና ዴይ ቱ ዴይም እየተሰራ ነው። እና ይሄ ሳይት አይ ቲንክ ሲጠናቀቅ በጣም ትልቅ የሪል ስቴት ሳይት ነው፣ የመኖሪያ መንደር ነው የሚሆነው ማለት ነው። በጣም ብዙ ብሎኮች ነው ያሉት። ፕላስ እንደምናየውም ህንፃዎቹ እያንዳንዱ ህንፃዎች ወደ ላይ የወለል ከፍታቸው በጣም ረዣዥም ነው እና ትልቅ የሬዚደንሻል ኔበርሁድ የመኖሪያ ሰፈር ይፈጥራል ተብሎ ይጠበቃል ማለት ነው። እና እዚህ ሳይት ላይ ከአንድ መኝታ እስከ 4 መኝታ ድረስ ያላቸው ቤቶች ሲኖሩ ሳይዛቸውም ከ45 ካሬ ጀምሮ አለ ማለት ነው በተለያዩ የሳይዝ አማራጮች። እና አንድ ሜቢ እዚህ ጋር የምናስተውለው ነገር ካለ መስጊድ መሀል ላይ አለ ሳይቱ ላይ ማለት ነው። ኦልሬዲ ይሄ መስጊድ ኤግዚስቲንግ ነው፣ በፊት የነበረ መስጊድ ነው። እና እሱ ሳይነካ ሳይቱ ፕሮጀክት ይቀጥላል ማለት ነው። እና እንደምናየው ከሆነ በዛ ሳይድ የምናያቸው ቢልዲንጎች የኦቪድ ይሄ ጥይት ቤት ጋር ጠጋ ብሎ ወረድ ብሎ ያለው የኦቪድ ሪል ስቴት ነው ማለት ነው። እዚህ ጋር እንደምናየው ያው ብሎኮቹ የተለያዩ ብሎኮች በግንባታ ሂደት ላይ ነው ያሉት ማለት ነው። በዚህ ቪዲዮ አይ ቲንክ ቪዲዮዎቹን እየረዘሙ እንዳይሄዱ ይሄ አንደኛው ፓርት ይሆናል ማለት ነው። የሚቀጥሉትን ፓርቶች ሙሉ ግቢውን ማስጎበኛቸው ይሆናል። ይሄ የመጀመሪያው ኤፒሶድ ነው ማለት ነው። ናው ሜቢ እዚህ መጨረሻ ላይ የምናየው እዚህ ጋር የኮንክሪት ሚክሰር አይ ቲንክ ኦን ሳይት ሚክሰር ይጠቀማሉ። ሜቢ ይሄ ለስራ ፍጥነት በጣም ይረዳቸዋል ማለት ነው። ሁለተኛው ኤፒሶድ እስከምንገናኝ ድረስ ደህና ሁኑ።